እንደዛ ነው እንዴ? አዎ፣ እዚህ የናኦሚ ቤተሰቦች አያት ለመሆን አሰብስበው እየጠበቁ ነው። እኔ ደግሞ እዚህ ከህመሜ ጋር እየታገልኩ ነው። ሰላም እንዴት ናችሁ? ውድ የቻናሌ ተከታዮች በመላው ዓለም ያላችሁ፣ በቅድሚያ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ከወደዳችሁት ላይክ እና ሸር በማድረግ አበረታቱኝ። በተወዳጁ ጽናት ድራማ ዛሬም በአዲስ መልክ በክፍል 75 ይዘን መተናል። ቅዱስ ወደ ሰኒ ቤት አምርቷል። ሰኒ ግን ምን ልታደርግ መጣ እያለች ጥያቄ ይጠይቀው ነበር። አወጣጥሽ ደስ ስላላለኝ ቸክላ አድርግሽ መጣው እያላት ነው። እንግዲህ እሷ ግን መሄዱን ሄድ የሚል ጥያቄም እንዳነሳችበት ተመልክተናል። በሌላ በኩል የናሆሜ እናት ወደ ቤታቸው መጥታለች። አዲስ ነገር ምን አለ እያለች ናሆሜን እየጠየቀችው ነው። ናሆሜ ግን ቤቴ ውስጥ ሰላማዊ የሆነ ህይወት እየኖርኩ ነው ይላል። እናቱም ሰላማዊ የሆነች ሴት ስላለሽ ነዋ በቤትህ እያለችው ነው። ታዲያ ሰሞኑንስ ወፈረሽ ልበል እንዴ ቋጠረች እንዴ የሚል አማርኛ ተናግራለች። ናሆሜ ግራ ስለገባው ምን ሲል ጥያቄ አንስቷል። እናቱ ያ ማለት ጸንሳለች እርጉዝ ናት ማለቴ ነው ስትል፣ ናሆሜ ግን እምሩ እንዳሰብሽ አይደለችም ብሏታል። እናቱ ልጅ እኮ በረከት ነው አዳምጠኝ ያለች የእናትነት ፍቅሯን ልገልጽለት ነው እንግዲህ ልጅ እንዲወልዱ ስለምትፈልግ። ናሆሜ ግን ስንወልድ ስሙን በረከት እንለዋለን ሲል ነበር ወሬውን ለማስቀየስ የሞከረው። ነገር ግን እናቱ ቀልድ አይደለም እኮ ብላ ኮስተር በማለት ያው እንግዲህ የእናት ሆድ ሆኖብኝ እንጂ አንተ ገና ጥሬ ነህ በማለት ተነስታ እንግዲህ ሄዳለች። በዛን ሰዓት ያየነው በጣም ተጨናንቆና የሆነ ስሜት ውስጥ ገብቶ ድብርት ላይ አይተንበታል ናሆሜ ላይ። ታዲያ ተከታትላ እምሩ ወደ ቤት መታም ወዴት ሄደችማ ብላ ጠይቃ ነበረ። አለች እያላት ነው። ሰኒ እንግዲህ ቅዱስ ወደ ቤቷ ሄዶ አንዳንድ ነገሮችን እያወራት ነው። ሰኒ ግን የእህቴ ቃል አለብኝ እጠብቃለሁኝ እያለች ለቅዱስ ትነግረዋለች። ስለ እህቷ ስብራትና ጉዳት በባሏ በኩል እንደነበር ነገሮች የተፈጠሩት ሁሉንም ነገር እያስረዳችና እየነገረችው ነበር። ቅዱስ ግን እሷን የመታት ድንጋይ እንዴት አንቺን እንዲጸብርሽ ታደርጊያለሽ እንዴ እያለም የሰው ልጅ ተሰባሪ ነው ነገር ግን ብሎ ነገሮችን ለማብራራት እየሞከረ ነው። ሰኒ በእኛ ቦታ ስላልሆንክ አይገባህም ብለዋል ቅዱስን። ቅዱስ ሰኒን እንዲህ ስል ጠይቋታል። እህትሽ በባሏ ያጣችውን ፍቅር አንቺ ብታገኘውስ እያላት ነው። ሰኒ ግን ፍቅር ጊዜያዊ ነው የሚል መልስ ሰጥታለች። ቅዱስ ፍቅር እኮ መስጠትም መቀበልም ነው። መቀበል ብቻ ሊሆን አይችልም። ያ ከሆነ ነው ምናልባት ጊዜያዊ ሊሆን የሚችለው። ስለዚህ ፍቅር ማለት ለምንኖርለት ሰው ደስታ መስጠት፣ ስለዛ ሰው ህልም ማሳካት፣ እኛ ልንተጋለት የሚገባ ነገር እያለ በዝርዝር ስለ ፍቅር ሊያስረዳት ሞክሯል። ሰኒ ግን የመጽሐፍ ፍልስፍና ስትል ነው የመለሰችለት በተቃራኒ። ቅዱስ ግን መጽሐፍ የእውነተኛ ዓለም ነጸብራቅ ነው ብሏታል። ሰኒ ወደ ቤት እንደመጣ ለማንም እንዳትናገር ብላ አሁን ሚስጥር ለማድረግ ሞክራለች የነገረችው። እሱም ቢሆን ቅዱስ ምን አላት? ዋሽን በወንፊት ሳይሆን በጠንካራ ታንከር ውስጥ ነው የሚል ነገር የሞላሹ ብሎ መልስ ሰጥቷታል። ሰኒም አመሰግናለሁ ስትለው እንግዲህ ስላወራኝም ትንሽ ቀለለኝ የሚል ነገር። ሰኒ ከቅዱስ ጋር መሆኗ የተወሰነ ደስታን የምናይባትና ብቻ ስለ ራሷ እረፍት የሚሰማት ትመስላለች። አሁን ናሆሜ በሌላ በኩል የእምሩ ነገር አስጨንቋታል። ከእናቱ የመጣው ጥያቄ እምሩን ስለሚያስብ በጣም እየተጨነቀ ነው። ምን ሆነሃል? ፊት የሆነ ነገር ልክ አይደለም። ስለ ሁኔታው እንዲነግራት ብትጠይቀው መምሩ እሱ ግን እንዲሰማ ስለማይፈልግ አልነገራትም። ምንም አልሆንኩም በማለት መንገር አልፈለገም። ክብሮም የሰኒ ነገር ያሳስበው ይመስላል። እንግዲህ ሰናይት ወደ እነ ኪራ ቤት ከሄደች ሰነባብታለች። እሱም የሆነው እህቷ ማንንም ጓደኛ እንዳትቀርቢ የኔ ድል እንዳይደርስብሽ ብላ መክራት እንደነበር የማንዘነገው ነው ባለፈው ክፍል ላይ። ታዲያ አሁን ላይ መሄድን ትታ እሷ ቤቷ ላይ ናት። ወይት ጠፋች ያለ ሲጠይቅ ኪራ ግን አለመርዋን እንዴት አወቅ ይለዋል። ክብሮም ስትስቅም ስታወራም ድምጿን አዳምጥ ነበር የሚል ነገር ተናግሮ ነበረ። አንዳንድ እያወሩ ከኪራ ጋር ኪራ ታዲያ አሁን ላይ እግዚአብሔር ይሁንህ የሆኑ ምልክቶች ይታዩብሃል እያለው ነው ክብሮምን። ክብሮም ታዲያ ሰኒ እንደሚወዳት አሁን ላይ እዚህ ላይ ነው በቃ ፍቅር ገብቶለታል። ሰኒን በጣም ይወዳታል። እሷ ግን በተቃራኒው እሱን አታከብረውም። ሚላትም ሁሉ ነቅፋ ነው የምትመልስለት። ክብሮም እንደዚሁም እንዳለ ተነስቶ ወደ ሰኒ ቤት ነው እንግዲህ አቅንቶ ነበር። ከቤቷ ደርሷል። እንዴት መጣ ሲል ጥያቄ ቀርቦለታል። ከሰናይት ላይሽ ብዬ ይላታል። አመሰግናለሁ ግን እኮ ከመምጣት መደወል ትችል ነበር የሚል ነገር ተናግረዋለች። ታዲያ ሰኒ አንዳንድ ነገር ወይም ማድረግ ደግሞ ልሄድ ብሏት ስለነበር አድረህ ነው መሄድ ያለብህ ስትልም ጥያቄ አንስታ በዛው ሲለካከፉና አንዳንድ ወሬ ሲያወሩ
እንዲሁም ምግብ ሊሰራላትም እንደሆነ ተመልክተን ነበር። ኪራና ጽ ደግሞ የክብሮም ነገር አሳስቧቸዋል። ምን ሆኖ ነው ግን እንደ ድሮ አይደለም የሚል ነገር። ጽናት ታዲያ አላወኩም እያለች ነው ኪራን። ግን እንዴት እያለች ብቻ ስለ ክብሮም ብሎ አንድ ነገር እየተናገረ ነው። መጥፎ ነገር አያደርግም የሚል ነገር እሷ አስባለች። ክብሮም ማለት በጣም አስተዋይ ሰው ነው፣ አስተዋይ ልጅ ነው ትላለች። ኪራ ግንም ቢሆን ሰው ነውና ሊሳሳት እንደሚችላት ዘንግ እያላት ነው። ታዲያ ሲመጣ እናወራዋለን ሁለታችንም ቁጭ አድርገን እያሉ እንግዲህ ሁለተኛሞች ፍቅረኛሞች ይህን ሀሳብ እየሰጡ ነው። ኪራ ጽናትን ለምን እንዴት ትመለከችኛለሽ ይላታል። ጽናት ግን ለሰው ልጅ ማሰብህ በተለይ ደግሞ ለክብሮም እያለች አሁን ክብሮም እንድሮ ስለማይወደው አሁን ላይ የሚሰጠው ግን ደግሞ አስተያየት ለሱ አስገርሟታል። ኪራ ግን ክብሮም በደንብ ሳላቀው ነበረ ያኔ ቸኩዬ የተጣላሁት በጣም ጥሩ ልጅ እንደሆነ እየነገረው ነው። ጽናት ግን ቸኩላ እንኳን አይደለም እኔን እንዳይነጥቅብህ እንደቀማህ ነው እንጂ ስትል እየሳቀችበት ነበር። ኪራ ግን ትንሽ ቆይቼ ቢሆን ኑሮ እኮ አዋጣሽ ነበር ሊወስድ ይችላታል። ታዲያ እኔ እንዴት አንተን ጥዬ የሚሄድ ይመስልሃል ወይ? እንደማልሄድማ ታውቃለህ ትለዋለች። ኪራ ታዲያ ለዚህ ነው እኮ የኔ የምልሽ ይላታል። ጽናት ይህን ቃል ደግመ ጥራኝ የሚል ይመስላል። የኔ ሲላት እጅግ በጣም ደስ ብሎኛል ትለዋለች። ኪራ ታዲያ አንቺ የኔ ጽያለ እንግዲህ ፍቅራቸውን እየተገላለጹ ሲተቃቀፉ አይተናቸዋል። በሌላ በኩል ክብሮም ስልክ እያወራ ነው ከኪራ አባት ጋር። ታዲያ ስለ ኪራ ጠይቀው ስለነበር አሁን ላይ የሱ ያለበት ሁኔታ በጣም ደህናና የተረጋጋ ህይወት እየኖረ ነው ብሎ በስልክ መልሶላቸዋል። ታዲያ ስልኩም ካለቀ በኋላ ክብሮም አይጋሽ አሁን ላይ ኪራ ዓለሙን እየቀጨ መሆኑን የታውቆ እሱ ስለሱ ይጨነቃል ይላል። ታዲያ ባዘነ ፊቱ ነው ያየነው። ብቻ እሱ ላይ አሁን ላይ ሰኒ ላይ ስለሆነ ሀሳቡ በጣም ከፍቶት ተመልክተናል። ቅዱስ ወደ ሰኒ ቤት ድጋሚ እንግዲህ አቅንቷል፣ ሂዷል። አትገባም ለምን መጣ ትለኛለሽ ብዬ ነበር ይላታል። በር ስከፍትለት ሰኒ ግን ምን እግር ጣለ ስትለው ድንገት ሳልፍልሽ ብዬ መጣ ይላታል። ሰኒም አስተዋይ ሰው ነው የሚል መልስ ሰጥታው ፈቃደኛውን ቁጭ ብሎ እያወሩ ነው። ቅዱስ አጥብቆ ስለ ደህንነቷ እየጠየቃት ነው። የሰኒ መልስ ግን ደህና ነኝ ነበረ። ቅዱስ ግን አልተዋጠለትም። ይሄ ደህና ነኝ የሚለው መልስና አትዋሽኝ እያላት ነው። ሰኒም ታዲያ የማያክሙትን ቁስል መነካካት ትርፉ ማድማትና ቁስሉን ማስፋት ስትል ተናግራለች። ቅዱስ ቁስሉን ለምሳሌ የሚድን የሚሆን የማይድነው መሆኑን ለማወቅ ለሐኪሙ በትክክል መናገርና ማድረስ ይኖርብሻል ሲል ነበረ። ራስሽ ነሽ መግለጽ ያለብሽ ሲል መልሶላታል። በሌላ በኩል የናሆሚ እናት አሁን ላይ በግልጽ ንገሪኝ፣ ሆድሽ ሞላ ብለዋል፣ በሆድሽ ቀረ እንዴ አረገሽ እንዴ እያለች ጥያቄውን ያጣደፈቻት ነው ያችን ምስኪን ምሩን። ታዲያ አትደብቂኝ አትፍሪኝ እናትሽ ነኝ ስትል እምሩም ግራ በተጋባ ሁኔታ ምኑን ስለምኑ በማለት አዎ ሁኔታውን ንገሪኝ እያለች እንግዲህ ትጠይቃታለች። ካልሆነ ሂደሽ መመርመር አለብሽ፣ ድካም የሚልሽ ያለ አንድ ነገር ሊሆን አይችልም እያለች እምሩ ግን እንዳልሆነ ታውቃለች። ያው የልብ ታማሚ ስለሆነች ለዛ ነው እንጂ እምሩ እሺ ግን አይሆንም ብትልም አዎ ችግር የለውም ሂደሽ ቸክ አድርጊ እያለቻት ነው። ምሩ እንግዲህ አምላኪ ሆይ ምን ውስጥ ነው ያለሁት? ለምን እውነቱን ለመናገር የከበደኝ ስለምንድን ነው? እኔና ናሆሚ ብቻ እኔ እሱን ላለማጣት ብዬ የእሱን ደስታ እየነጠቅኩት ነው ትላለች። በቃ አሁን ላይ የመጣው ይምጣ እንጂ እውነቱን እነግራታለሁ ብላ እንግዲህ የናሆሚን እናት ሁኔታዎቹን ሁሉ ልትነግራት ነው። ስለዚህ እምነግርሻለኝ እማይ ብላ ነገሩን ልትጀምር ስትል በመሃል እንግዲህ ናሆሚ ሲመጣ ነገሩ ተረሳስቶ ወሬውም ስለ ቁልፉ ነበር የሆነው። ቁልፉን ድንገት ረስታው ስለሆነ ለሆሚ ጋ ነው ብሎ ስለታሰበ ያ ነገር በዛ ቀረ። ግን እንደዚህ ብላታለች፣ ያልኩሽን አደራ እንዳትረሺ አሁን ይሜድ አለብኝ ብላም እንግዲህ ይህን ነገር አደራ ብላት ወጥታለች ማለት ነው። ለሰኒና ቅዱስ አሁን ላይ ሰኒ ቤት ተቀምጠዋል ተወስነው። ስለዚህ በዚህ እንግዲህ ተቀምጠው በዚህ ዓለም ላይ ራስሽን ባላንስሽን ካልጠበቅ ወድቀሽ ትሰበሪያለሽ። ህይወት ብቻ የሰበረቻቸው ወጌሻ የላቸውም የሚል መልእክትም እየተናገረ ነው። ቅዱስ ሊረዳት ይሆን ወይስ ደግሞ ወዷት ይቅረባት አናቅም። ብቻ ግን አሁን ላይ ይመላለሳል። እሷ ግን ለሱ
ከክብሮም ይልቅ ለሱ ቦታ የሰጠችና ጊዜ የሰጠች ይመስላል። እምሩ አሁን ወደ ጽ ሄዳ የናሆሜ እናት እንግዲህ እንደመጣች ትነግራታለች። ደህንነትሽ ግን ጥሩ አይደለም፣ ፊትሽ ንገሪኝ ስትል የማላውቀው ነገር ካለ አዲስ ነገር ንገሪኝ ስትል እሷ ግን የማውቀውን ነገር ሁሌ አንዳንድ ሰው ሲነግረኝ አዲስ እየመሰለ ያስደነግጠኛል ትላለች። ያው የልቧን ህመም ማለት ነው። እናም የናሆሜ እናት እንደመጣችማ ሰምቻለሁኝ ስትልም አዎ ወፈርሽ እያለችኝ ትላለች። ታዲያ ውፍረት ያስከፋል ወይ ስትል ያ ማለትም አርጉዝ ነሽ ያለችኝ ስትል እጽም ቢሆን ወይ እሱ ነው እንዴ በያይዞች ትላታለች። እያጽናናቻት ነው። እውነቱን ልናገር ብላ እያማከረቻት ነው። እሷም ቢሆን ቀድመሽ ከናሆሜ ጋር ተነጋገሩና እውነቱን ተናገሪ፣ በዘገየ ቁጥር ሌላ ነገር ያመጣል ብላ የጓደኝነቷን ምክር ተረጋጊ፣ ብቻ መፍትሄ እንፈልጋለን እያለቻት ነው። ጽናትም ታዲያ አንዳንዴ በሚስጥር የተያዙ ነገሮች ጊዜው ካለፈ በኋላ ለመግለጽ ይከብዳሉ ስትልም ተመልክተናታል። እንግዲህ ናሆሜም እንግዲህ ለኪራ ስለ እናቱ የልጅ ያላትን ጉጉትም እየነገረውም ተመልክተን ነበር። በሌላ በኩል ሁሉም እንግዲህ ሰብሰብ ብለው አሁን ላይ ተሰብስበው ቁጭ ብለዋል። ሰኒ ጋር ሂደዋል ሁሉም። ምክንያቱም ሰኒ ከነሱ ገለል ብላ እየኖረች ነው። ታዲያ ያልጠበቁትን ነገር በቤት ውስጥ አግኝተውት ነበረ ቅዱስን። ሁላቸውም ሰርፕራይዙ ነው፣ ከአንዳንድ የሚያወሩ የሉም። ታዲያ ሰኒ ዛሬ ላይ ግን በዝግ ስብሰባ ነው እንዴ የተቀመጥ ነው ስትልም አንቺን እንጠይቅሽ እንጂ ብሎ ናሆሜ ለምን ጠፋሽብን? ስልክ አታነሽ ወይ አትደውይ ይላታል። ስራ ቢዚ ሆኜ ስትል አድርጎኝ ነው ስትል ጽናት ግን እንደዛማ ቢሆን ቢያንስ ስልክ ታነሽ ነበር ትላታለች። ሰኒ ግን እናንተ ግን ደህና ናችሁ ወይ እያለሽ መልስ እየጠየቅ እንግዲህ ጥያቄ አቅርባለች። ኪራ እኛማ ደህና ነን አንቺ የጠፋሽብን እንጂ ነገሩ አዳባሪ አግኝተሽ ሲልም ቅዱስ እኔም ባልሆነ ይላል። ታዲያ ኪራም እና ታዲያ ማን ሊሆን ይችላል ሲለው ቅዱስ ግን ልሄድ ስለመጣችሁ ይላል። ኪራ ብቻ ቤቱን ማን አሳይቶ መጣ ይለዋል። ቅዱስ ግን ብቻ ነው ድንገት ልጠይቃት መጣሁኝ፣ ድንገት ካፌ ላይ ተገናኝተን ሳለ ባለፈው ነበር ቤቱን ያየሁት እና ስጠፋም ልጠይቃት መጣሁ ብሎታል ማለት ነው። ይህን እየተባባሉ እንግዲህ ኪራና ናሆሜም ቢሆኑ በመምጣትህ ብቻ በጣም ተገርመዋል። የሱ መምጣት በጣም አስገርማቸዋል ማለት ነው። ወደ እሷ እንዴት እሷስ ቢሆን እንዴት አስገባች ሲሉ እንደውም እብድ ለብድማ ሊግባቡ ይችላሉ የሚል ቃል ድምጣል እያረጉ ነበር በወሬያቸው መሀል። ታዲያ ቅዱስም እንግዲህ በደንብ አድርገን እንጠይቅሃለን፣ ስለዚህ አስብበት ብቻ አጠንክረው እያሉም የቤቱን ግንባታ እያሉ ብዙ ነገር ምሳሌ አድርገው እየነገሩት ነው። እሱ ግን እንግዲህ ዝም ብሎ እያዳመጣቸው ነው። ብዙ ጥያቄዎች አሉን፣ በደንብ አስብበት እያሉትም አድምጠናል። ድራማ ያለቀው እዚህ ላይ ነው። ዛሬ ላይ ግን በጣም እጅግ በጣም የከበዳት ነገር ቢኖር መራዊት እንግዲህ የባሏን ቤተሰቦች ጉዳይ ማለት ነው በምን መልኩ ማስረዳት እንዳለባት ግራ ተገብታለች። እውነቱን መናገሩ በእርግጥ ወይ ሊቀበሏት ይችላል ወይም ደግሞ ላይቀበሏት፣ ለእሱ አንድ ረፍት ነው። ያው ካልተቀበሏት ይለያያሉ ማለት ነው። እሱ ደግሞ ሁለታቸውም ስለሚፋቀሩ ከባድ ነው። አንዳንድ ጊዜ የቤተሰብ ጣልቃ መግባት በህይወት ላይ ሌላ ደግሞ ዋጋ ያስከፍለናል ማለት ነው። አድማጭ ተመልካቾቼ ለዛሬው በዚሁ አበቃው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሸር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ አብራችሁኝም ስለቆያችሁ እጅግ በጣም አመሰግናለሁ።